ሰላም እንደምን አላችሁ? እንደምን ሰነበታችሁ? በአዲስ ቪዲዮ ከች ብለናል። ዛሬ ወጣ ያለ ነገር እናደርጋለን። ወደ አያት አካባቢ ሄደን ፈረስ እንጋልባለን። ሙሉን ነገር አስፋችኋለሁ። ከታና ለምትስ አደርጋለሁ። ሩቅ ስለምንሄድ ማለት ነው በጠዋት ተነሳውና አሁን ላይ 2 ሰዓት ከ40 ምናምን እንደተለመደው ደግሞ ሰልፋችን ተሰልፎ የጠበቁን ለሞስ እንሄዳለን። ሙሉ ባይሆን አሳያችኋለሁ። እንመጣለን። ይኸውላችሁ እግዚአብሔርን ማለት ነው 30 ደቂቃ ነው ያስቆመች። 30 40 እግዚአብሔርን 30 ደቂቃ እንደዚህ አይነት ሰው ከባድ ነው። እግዚአብሔርን ይኸውላችሁ እንደውም ሌላችሁ ቅድም ማለት ነው የወጣሁት 20 ጉዳይ ለ3 እያልኳቸው ነው። ኦኬ 25 ደቂቃ ነው ያስቆመች። 25 ደቂቃ ነው ያስቆመች። ኤኒዌይስ አሁን በክላሲካል ምናምን እያረኩላችሁ መንገዱ አሳያችኋለሁ ማለት ነው። ይመቻችሁ። ፋይናሊ መገናኛ ደርሰናል። 5 ጉዳይ ለ4 ሲደርሰው አሁን ደግሞ ቀጥታ ወደ አያት እንሄዳለን ማለት ነው። ከስንትና ከስንት መንገድ በኋላ ፋይናሊ ደርሰን አሁን 4 ሰዓት 10 ሰዓት ከ43 ነው። ይሄ ነው መሰለኝ ያ የሌለ ብቻ ፋር ነው። እኛ ከነበርንበት ቦታ ዳጊም እየመጣች ነው። ገብተን እንጠብቀዋለን። መቻችሁ ተነስ ማሜን ይመስላል። የሌለ ነው የሚያምረው እውነት ለመናገር ቦታውም ደግሞ የሌለ ክሊን ነው ማለት ነው። ማለት ይሄን ይመስላል። ያ እንግዲህ ገብተን እናሳቸውን ዳጊን እንጠብቀዋለን። ተሽኔጋ ጠብቀን እንገባለን። ፋይናሊ ዳጊ መጣለች። አንድ 5 ደቂቃ አስጠብቀኝ። ዛሬ ስጠብቃቸው ነበር ሙሉ ቀን። ኤኒዌይስ ዳጊ ሪፖርት ነው፣ እኛም ቆርጠናል። ከዛ እንገባለን ማለት ነው። ፈረሶቹ እዚህ ጋር ነው ያሉት እና ቆርጠናል። ቼክ አድርገን ምናምን እንገባለን ማለት ነው። ፈረሶቹ በጣም ሙድ አላቸው። መግባት አይቻልም ማለት ነው። አይዘወይ ማለት ነው። ዲስ ጋይ ዛሬ መጨረሻ ቀኑ ነው። ነገ ሐሙስ ነው የሚሆነው። ዛሬ ነው ማለት ሮብ ነው ሪከርድ ያደረግን ያለው እና ነገ ፍላይት አላት ጀለስ ካናዳ ልበር ነው። ይሄ የመጨረሻው ፈን እናድርግ ተባብለን ነው የመጣነውና ወይስ ልንገራችሁ ይመስላል ነገር ወደ ፈረስ ቦታ እየሄድን ነው። ወይስ ሌፍታችን ይሄን ይመስላል። ያኛው የኔ ፌቨራይት ይዛል ጥቁር እንታይችሁ ገባን። መቅረጽ መቻል መስሎኝ አልቀረጽኩም ነበርና የኔ ፈረስ እቺ ናት። እሱ ደግሞ የሚያሰለጥነኝ ነው ማለት ነው። እና የሌለ ፈን እያደረኩ ነው። ፈረሶች ትመስላለች። እሺ ዛጋም አንድ የቀረጸችልኝ ነው። አላግኝታችሁ ከሆነ ሁለት አንግል አለኝ ማለት ነው። አሳያችኋለሁ።
እስቲ እስካሁን ሲጋራብን ነው። እኔ እዚህ ጋር ያለው ዳጊ ደግሞ ነው። ሁለታችንም ቺሊ እያደረግን ነው። ዳጊ እንዴት ነበር? አውዝ ፋይናሊ ጨረስኩ ማለት ነው። ዳጊ የት አለ? ዳጊ እዛች ጋር ቺሊ እያደረገች ነው። ጨረስኩ። ዩኒቨርሲቲኛዋ ነበረች። ፋይናሊ ጨርሰን ወጣን። ዳጊም ወጣች፣ እኔም ወጣሁ። ሀኒ አልገባም ባለች ፈርታ። ያ ጸዴ ፎቶ ተነስተናል እዚህ ጋር ጎን ላይ ያለው ማለት ነው። ኤኒዌይስ አሁን ደግሞ ዳጊ አክቹሊ ያው ወደ ቤት መሰለኝ የሚሄደው እና እኔም ሳንበላለን ውጪ ምናምን እንፍታታለን። ስቴይ ቱንድ ይመሻችሁ። ምሳ ለመብላት እዚህ ፒዛ ሀት መጣን። ግን በሚያሳዝን ሁኔታ ማለት እኔና ሀኒ አንጾምም። ባለፈው አይታችሁታል። ዳጊ ስትበላ እንጾማለን። ሶሪ እንጾማለን። እኔና ሀኒ እንጾማለን። ዳጊ አይጾምም። ስለዚህ የእኛ አይነት ኦፕሽን ካላችሁ ብለን ቼክ እናደርግና አሳያችኋለሁ። ሶሪ እና ሀኒ ይሄንን አዘዝን። ዳጊ ደግሞ አላውቅም ቤትኛውን ይመስላል። ሌላ ዳጊ ልትሄድ እኛ አክቹሊ በልተን ነው የምንሄደው እንሸኘው ብለን ወጣን ነው እና ዳጊ እንግዲህ ፒስ ይመችሽ። እንግዲህ this might be last scene ለዛ ነው ሪከርድ እያደረኩም ያለሁት። ፒስ እንግዲህ ይመችሽ። ገብተን ደግሞ እናሳያችኋለን። ፋይናሊ ምግባችን መጥቶ እየታጠብኩ ነው ማለት ነው። ምግባችን አሳያችኋለሁ። ወይ ጸዴ መስራት ነው እንደ ባለፈው አዛር ነው። እሷችን መጣለች ላሳያችሁ። ይሄን ይመስላል። ሲቴፒስ ነው። ሲቴፒስ ይመስላል። እኔ አክቹሊ አልተመቸኝም። ተገዝት ከቅድም ጀምሮ እንደዛ ያለሽ ነበር። ግን ኖርማል መሰለኝ። አሪፍ ነው። ባለፈው የበላሁትን ስላላየችው ማርያም ባለፈው ብሎ በቃ አዛር ነው። ቻይ ፒሲ ይመስላል። ጸዴ ነው። ፋንታችን አለች እንደበርበታለን ማለት ነው። በልተን ጨረስን። ምን እሷ አልበላችም። ብቻ ይኸውላችሁ ግን አይ ደረቅ ነው ብቻ ይኸውላችሁ ፒዛው ጸዴ ፒዛ 10 ከ10 የጾም ሆኖ በተለይ እንደዚህ አይነት ፒዛ ሬል ነው ኢትዮጵያ። ኤኒዌይስ እንደዛ ነው። ያው አሁን ልንወጣ ነው። ከዛ በኋላ የሉልን እናገኘዋለን። የሉል በጣም አስቸግሮ ነበር። ከቤት አልወጣም ጂም ነው የምሄደው በቃ ችጋራ ነው ነበር። ፋይናሊ ዛሬ እወጣለሁ ብሏል። እዛ እንሄድና ደግሞ አሳያችኋለሁ ማለት ነው። ይመቻችሁ። ከስንትና ከስንት ዙረት ምናምን በኋላ ለቡ መተን ይሄ የኔና የሃኒ ፌቨራይት ፕሌስ ነው። ኬክ ቤት ነው። ፋንትሽ ይባላል። የሉልን የጠበቅነው ነበር። መጣ ጀርስ የሉልን መጣ። ብቻ ቺል እያደረግን ነው። የኔ ቹትና የኔ ከሙዚቃ ሰፈር ነው መጣው። ኤኒዌይስ እዚህ መተናል። አሁን ኬክ ቤት ኬክ ምናምን እንበላለን፣ ፈታ እንላለን ማለት ነው። ጋባል እንዴት ነሽ? እና እንደዛ ናቸዋለሁ ማለት ነው። የኔ ችትን ጂም አስቀርተነው ነው ዛሬ ጂም አስቀርተነው ነው የመጣው። ቀደም እንዳልናችሁ ማለት ጂም እንግዲህ ይመቻች። ገብዳል አለች ደሳ ጨብጣል ነው ይሄ ኬክ ማለት ነው ቤስት ኬክ ነው። እዚህ ፋንትሽ ጋር ብቻ የሚገኝ ማለት ነው። የጾም ነው እና
እኔና ሀኒ ብዙ ጊዜ የምንበላው ጸዴ ኬክ ነው። እሺ ለብቻ ለምትበላ አይታ ያባለ ነው ይደያማ ይመጣል። እንዴት ነው ሰው ሁሉ በዚህ አምሮባል። እንዴት ነው ጸዴ ነው ባቦስ ነው ያን አይናኔ ኦልዌይስ እንበላለን። አዎ ስማ ይሄ ኮን ይጾሙ ታውቃለህ? አረባክ እግዚአብሔር ምንድን ነው ይላል ወደ ሄሎሚ ምንድን ነው የጎደለው? ክሬም ኮን ክሬም እኮ ክሬም ቻለ እንትን ነው ታክሲ ያማ አንተ ነህ ጾማለሁ ወይስ አንቺ አትጾሚም? ለመጀመሪያ ጊዜ ጾም ኧረ እባክህ እኔ ካወቅኩት ይኸው ለመጀመሪያ ጊዜ ደስባ ኤኒዌይስ ይሄን ይመስላል። ሰው የዛሬው ቪዲዮ ያበደ ነው ተስፋ አደርጋለሁ። ከዚህ ፈረስ ወዝ ክሬዚ በጣም ያበደ ነበር። ይሄን ቤት መቸኛል። ይመቻችሁ እንግዲህ ፒስ ቻው በልልኝ ዘጊው ቤት ይመችልኝ ቻው በልልኝ የሉል ሙዝ ግዙልኝ እያለ ነው። የሙዝ ሙዝ ኪሎ ስንት ብር ነው? 75 ብር። ሙዝ አይደል አቮካዶ ፍል ግማሽ ኪሎ 100 ብር ነው። 3 ፍሬ ሶፋን ሰርፋችሁ ቤት ይመስላል 100 ብር 75 ብር ነው። 100 ብር ምን ልዩነት አለ? ያ ከነ እንዳለ ጣፋጭ ነገር ነው ያላቸው። ሶ ይሄ ችጋራ 100 ብር እያላት ነው። ዛሬ ቪዲዮ ይመስላል። ኦፕሪ ተመሳሳይ ተስፋ አደርጋለሁ። የመቻችሁ ፒስ አውት እንግዲህ